ስለኛ ብለህ የተሰቀልክና ያዳንከን አንተ ጌታዬ ኢየሱስ ክርስቶስ ሆይ አንተ የበደለኛውን ኃጢአት ይቅር ትላለህ። ጌታዬ ለእኔ ለኃጢአተኛውና ለመላው ዓለም መስዋዕት ይሆንክልን የሰውንም አካል ለብሰህ መንግሥትህን ትተህ ላዳንከን ከክርስቲያን አገልጋይ ወንድሞችና እህቶች አንተ አባታቸው ሁን። ኦ ጌታ ሆይ አንተ ጠብቃቸው። እረኛችን በጎችህ በመቶና በሺዎች የሚቆጠሩ በዶግሊጢያኖስ እጅ እየታረዱ ነውና አንተ በእምነታቸው እንዲጠነክሩ አድርጋቸው። በእምነታቸው አጠንክራቸው የክብር አክሊላቸውን እንዲቀበሉ አንተን ለሚወዱና ሕያው እግዚአብሔር መሆንህን ለሚመሰክሩ ሁሉ እሰጣቸዋለሁ ብለህ ቃል የገባህልን የክብር አክሊልን እንዲቀዳጁ ኦ ንጉሴና ጌታዬ ሆይ ወደ አንተ ጸልያለሁ። አዋድ ማን ነው? አትፍራ፣ ከኢየሱስ ክርስቶስ ወደ አንተ ተልኬ መጥቻለሁ። ንገረኝ ጌታዬ፣ የጌታ አገልጋይ ነኝ። ጌታ እንዲህ ብሏል፣ ለምንድነው እዚህ የምትሆነው? አንተ ለመተኛት እየተዘጋጀህ ነው። በሌላ በኩል ግን ትግሉ ጫፍ ላይ ደርሷል። አሁን ተነሳና ትጥቅህን አሟላ። እንዲሁም ወደ ግብጽ አስና ወደምትባል ስፍራ መሄድ። በ37ኛው የጉዞ ቀን ላይ አቻቲላ ተብላ ወደምትጠራ ስፍራ ትደርሳለህ። በዛም ቦታ ላይ ሳሙኤል የሚባል ሰው ታገኛለህ። እርሱም አንተንና እህትህን ኤርኒን በቤቱ ይቀበላችኋል። እንዲሁም እርሱ ይነግራችኋል እንዴት ሰማዕት እንደምትሆኑ። እንደ ቃልህ ይሁንልኝ። የማፍ ደቡብ አቅጣጫ ስትሄዱ በመንገዳችሁ ላይ አንዲት አነስተኛ ታሙህ የሚባል መንደር ታገኛላችሁ። በእዛም ኃይልንና ብዙ ታምራትን በሚያደርገው በሰማዕቷ ሙራኤል አካል ትባረካላችሁ። ያንንም ስትመለከት ያልኩ ሁሉ እውነት መሆኑን ታውቃለህ። ጌታ ይቀደስ፣ ብሩክ ስምህም ይባረክ። ስለ ስምህ መስዋዕት እንደሆነና የሰማዕትነት አክሊልን እንድቀናጅ ስላጨኸኝና ስላከበርከኝ አመሰግንሃለሁ። ጌታዬ ኢየሱስ ክርስቶስ ሆይ አመሰግንሃለሁ። እንደምን አደርክ አባድር? ዛሬ ለምንድነው በጠዋት የተነሳኸው? እንደምን አደርሽ ኤርኒ፣ እንዴት ነሽ? ደህና ነኝ አባድር። ይሄ መልእክት ትናንትና ማታ ላይ ከንጉሱ የመጣ ነው። ልንቀሰቅስ ስላልፈለግን ነው። ምንድነው መልእክቱ? አልከፈትኩትም። ለምን ኤርኒ? አንቺ እኮ እህቴ ነሽ። ካንቺ የምደብቀው ነገር የለም። ምንድነው መልእክቱ? ንጉሱ የሴት ልጁ ሰርግ ላይ እንድንገኝ ጋበዘን። ትሄዳለህ? ትናንት ማታ ላይ ከንጉሶች ንጉስ በጣም አስፈላጊ የሆነ መልእክት ተቀብያለሁ። እኔን ብቻዬን ግን አይደለም የተጠራሁት፣ ነገር ግን ከአንቺም ጭምር ነው። ራቅ ወዳለና ታላቅ ወደ ሆነ ሰርግ ቦታ። እናም መሄድ ያለብንም ወደዛ ነው። ማንፍ የበረከት ምድር ቅዱሳን ቤተሰቦች የጎበኙሽና ታላቁ ቅዱስ ማርቆስ የሰበከብሽ አንቺ ታላቅ ምድር እንዴት ነሽ? እኔ አላምንም። እውነት ቅዱሳን ቤተሰቦች የጎበኙበት ስፍራ ላይ ነው ያለነው? አዎ ኤርኒ፣ ይሄ ምድር ሙሴ የነበረበት የአባቶች አባት የሆነው አብርሃምን ተቀብላ ያስተናገደች እንዲሁም ያዕቆብና ዮሴፍን ነገዱን ሁሉ የተቀበለ ስፍራ ነች። ችግሩ ግን የምመለከተው ውሃና ተክል ብቻ መሆኑ። አትፍራ አባደር። በእርግጠኝነት እግዚአብሔር ይመራናል። በእርግጠኝነት አባደር? ምንድነው? ተመልከት አባደር፣ እዛ ጋር የሸምበቆ አጥር ይታየኛል። አየኸው? በጌታ ስም አዎ፣ ያውና። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ማን ነው ከሽማግሌው ይስሐቅ በኋላ? እኛ ነን። ይስሐቅ አይደለም። አንተ ማን ነህ? እኔ እንደራሴው አባድር ነኝ። እንደራሴው አባድር?
የንጉሥ እንደራሴ አባድር እንኳን ደህና መጣ ልጄ። እኔ አባድር እባላለሁ። እርሷ እህቴ ነች፣ ኢርኒ ትባላለች። እንኳን ደህና መጣችሁ። ለምንድነው እዚህ የመጣችሁት? እንግዶች ነን። እናም ስለጠፋን ነው ታሙ ወደ ተባለ ቦታ እንዲመሩን ነበር። ለምንድነው ወደ ታሙ መሄድ የፈለከው አንተ ታላቁ እንደራሴ? በዛ ስላለችው ድንግሏ ሰማሰምተን ነው የምትጠራው ሙራኤል። በትክክል። ምንድነው ከእርሷ ማግኘት የፈለጋችሁት? በእርሷ ለመባረክ ነው። የእርሷን በረከት? ክርስቲያኖች ናችሁ? አዎ። ኑ ግቡ። እዚህ ትንሿ መንደሬ ውስጥ ረፉ። ምንም እንኳን እናንተን ባይመጥናችሁም ከዛም ወደ ታሙህ መንደር እመራችኋለሁ። ግቡ ግቡ። እንኳን ደህና መጣችሁ፣ እንኳን ደህና መጣችሁ። አንተ እንደራሴ ማን ነው የክርስቶስ ሙሽራ ስለሆነችው ስለ ቅድስት ሙራኤል ታሪክ የነገረ? በእርግጥ ይስሐቅ ነው። ሌላ ማንም አይደለም ስለሷ ታሪክ የነገረኝ። ስለ እርሷ ስምና ቅድስና ላውቅ ችያለሁ። ስለ እርሷ ታሪክ እንድነግር ትፈልጋለህ? የምመኘው ነገር ነው። ስለ እርሷ ታሪክ እነግርሃለሁ። እዚህ በናይል በስተምዕራብ በኩል በአንድ ምስኪን ቤት ውስጥ በ291 ዓመተ ምህረት ሰማዕታችን ተወለደች። ቅድስት ሙራኤል አባቷ አባ ዮሐንስ የሚባል ካህን ነበር። እናቷም ጻድቅ ኢላሪያ ነበረች። እርሷ የተወለደችው በጌታ ቃል ኪዳን ነበር። አባ ብዙ ደስታዎች ይሁንልዎት። ለአንቺም እንደዛው ይሁንልሽ ኢላሪያ። ነገ የቅድስት ማርያም በዓል ነው። 21 ነው። እውነት ነው። እግዚአብሔር ጸሎታችንን ይስማን። በእርሷም አማላጅነት መልካም የሆነ ፍሬን ይስጠን። አንቺ ባርኪን የብርሃን እናት፣ ወደ ኢየሱስ አማልጅን። እናም ውርደቴን ይቅር ይለኝ ዘንድ መልካም የሆነን ፍሬ እንደ አብርሃምና እንደ ሳራ፣ እንደ ሐናና እንደ ኢያቄም፣ እንደ ዘካርያስና እንደ ኤልሳቤጥ ይሰጠኝ ዘንድ። አሜን አሜን። እግዚአብሔር እውነተኛና ታማኝ ነው። እናም የራሱ ጥበብ አለው። እግዚአብሔር የሚያደርገውን ከራሱ በቀር ማንም ሊያውቅ አይችልም። እኔ ታላቅ እምነት አለኝ ጌታ ብቻችንን እንደማይተወን። እኛ ሁልጊዜም መጸለይ ነው። ቀሪው የእርሱ ሥራ ነው። ነይ ኢላሪያ እንጸልይ። ኦ ጌታዬና መድኃኒቴ ኢየሱስ ክርስቶስ ሆይ እባክህን ስማንና መልካም የሆነን እንዳንተ ፈቃድ ወንድ ወይም ሴት ፍሬን ስጠን። የምትሰጠንንም ልጅ ለአንተ አገልጋይ ይሆናልናም ከንጹሃኖችህ መሃል እንዲሆን አድርገው። ጌታዬ ኢየሱስ ክርስቶስ ሆይ እንድትመልስልን እንለምንሃለን። እባክህ ጌታዬ መልስህን ስጠን። አንተም እንዳልከው ጠይቁ ይሰጣችኋል፣ ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችኋል ብለሃልና። ጌታ ሆይ ስማን። አንተ በጸሎት የምትጠይቁትን ማንኛውንም ነገር እንደ ተቀበላችሁት አድርጋችሁ እመኑ፣ ከዛም የናንተ ይሆናል እንዳልከው። አሜን። ጸሎታ አይዘግይብህ አባ። እግዚአብሔር ይባርክሽ ኢላሪያ። ምንም ነገር በአባቴም በስሜ የምትጠይቁትን እኔ እሰጣችኋለሁ። ኢላሪያ በርቺ፣ ጠንክሪ የኔ ልጅ። ጌታ ኢየሱስ ክርስቶስ ጸሎትሽን ሰምቶሻል፣ እናም ጥያቄሽን ተቀብሎሻል። ነገ ጠዋት የማፍ ሊቀ ጳጳስ ወደ ሆኑት ወደ አቡነ አባ ሳዲ ሂጂ። እዛም ላንቺ ጸልይልሻል። ከዛም ምን እንደምትፈልጊ ንገሪው። በክርስቶስ ስም በተሰቀለው ያ የሰማሁት ድምጽ ምንድነው? ኦ አምላኬ ሊሆን ነው።
ሊሆን ነው ጌታዬ ሆይ? ውርደቴን ልታርቅልኝ ነው? ሊሆን ነው ጌታዬ ሆይ? ልጅ ልትሰጠኝ ነው? ከዚህ ረጅም ጊዜ በኋላ ይህንን ያህል ዓመታት ስንጠይቅ የቆየነውን ጌታ ሆይ አመሰግንሃለሁ። እናም እንደዛ ነው በትክክል የሆነው ክቡርነቶት? መልካም ነው ልጄ፣ ጥሩ ነው ኢላሪያ። ክቡርነቶት እኔን እንደሚያውቁኝና እናትና አባቴ እንደሚያውቁት ለእነርሱ ብቸኛ ሴት ልጅ ነኝ። እመኑኝ፣ በጣም ደክሜያለሁ፣ ብዙ ሞክሬያለሁ እነሱን ለማሳመን በንጽህና ለመኖር። ነገር ግን የኛን ባህል ያውቁታል። አውቀዋለሁ። ጌታ ላንቺ አንድ የሚገባሽን ሰጥቶሻል፣ አባ ዮሐንስን። ክቡርነቶት እርሱ ለኔ የሚገባኝ አይደለሁም። የሚመስለው ኃጢአተኛ የሆነችውን ነፍሴን በእግዚአብሔር ሊቀጣት ነው። ምክንያቱም ንጽህናዬን ባለመጠበቄና ለማግባት በመስማማቴ። ለዚህም ነው እርሱ ልጄ ከለከለኝ። በተቃራኒው ግን ልጄ አባትና እናትን አክብር የሚለውን ትእዛዙን እየፈጸምሽ ነው። እናም አልታዘዝም አላልሽም ነበር። ለዛም ነው የነገርሽኝን ራእይ እግዚአብሔር የገለጸልሽ። ችግርሽን እረዳዋለሁ ኢላሪያ፣ ውጋትሽ ይሰማኛል ልጄ። እባክዎትን ክቡርነቶት ኢየሱስን ጥያቄን ጠይቁልኝ። እርሶ ለእርሱ ቅርብ እንደሆኑ አውቃለሁ። እርሱም እንደሚሰማዎት እምነቱ አለኝ። ፍላጎትሽን ሁሉ ጌታ ይስጥሽ ልጄ። የግድ ልትጠነክሪና ጠንካራ ልብም ሊኖርሽ ያስፈልጋል። እግዚአብሔር የሚሰጥሽ ከሆነ የእርሱ ፍቃድ ከሆነ ነው። እናም ካልፈቀደም ደግሞ ያም የእርሱ ፍቃድ ነው። የጌታ ፍቃድ ይሁን። አሁን በሰላም ሂጂ ልጄ። ክቡርነቶት ያንን ራእይ ሳይፈቱልኝ በፊት መሄድ አልፈልግም። የኔ ልጅ ክቡርነቶት ኢየሱስ ለንጹሃን ደቀ መዛሙርቶቹ ሲናገር የሰናፍጭ ዘር የምታከል እምነት ቢኖራቸውና ይህንን ተራራ ከዚህ ሂድ ብትሉት ይሄዳል ብሎ አስተምሯቸዋል። እናም ክቡርነቶት እርሱም ከደቀ መዛሙርቱ አንዱ ኖትና ጌታ ኢየሱስ እንደ እምነትሽ ይስጥሽ። እናም 2 ፍሬዎችም ከማህፀንሽ ይወጣሉ። እናም በሰማያዊት ኢየሩሳሌም ውስጥ አክሊልን ያገኛሉ። አመሰግናለሁ ክቡርነቶት፣ አመሰግናለሁ። የነገርኩህን ያ የሰማሁትን ድምፅ ወዲያውኑ ለአቡነ አባሳዲ ነገርኳቸው። እሳቸው ጌታ ኢየሱስ እንደ እምነትሽ ይስጥሽ፣ ከማህፀንሽ 2 ፍሬ ይወጣል፣ እነርሱም በሰማያዊት ኢየሩሳሌም አክሊልን ይደፋሉ አሉ። እናም ያ የሰማሽው ሰማያዊ ድምፅ እንደ ብስራት ነበር ማለት ነው። የእግዚአብሔር ስም ይክበር። እናም የእርሱ ፈቃድም ይሁን። እንኳን ደስ አላችሁ። የተባረከች ልጅ ትሆን። እናመሰግናለን አባት። እንኳን ደስ አለዎት አባ። እግዚአብሔር ይባርክ ወዳጄ። በጣም ቆንጆ ልጅ ናት አባ። እግዚአብሔር ለእርሶ ሲል ይጠብቃት። እንኳን ደስ አለሽ ላሪያ፣ ሌላም ይጨምርልሽ። እግዚአብሔር ይመስገን። ወደ እርሱ እንበረከካለን። ቀጣዩዋ ደግሞ አንቺ ነሽ። ስጦታሽን ምን ብለሽ ልትጠሪያት አሰብሽ? ሙራኤል ብዬ ጠራታለሁ፣ ምክንያቱም ለልባችን ደስታ አስገኝታልናለችና የእግዚአብሔርን ሰላም። ይሄው ላንቺ ስጦታ ነው ሙራኤል። ሙራኤል የእግዚአብሔር ኃይልና ሰላም ነች። ኑ ሁላችሁ የጥምቀቱን ውሃ እንባርክ። እርሶ ይበሉ አባ። ጌታችን አምላካችን ሁሉን ቻይ የሆንክ አምላክ ሆይ የጌታችንንና መድኃኒታችንን ኢየሱስ ክርስቶስ አባት የሆንክ ከሰማይ ሆነ የተመለከትከን ጸሎታችንንም ያደመጥከን ይህንን ውሃ በፊታችን ባርክልን። አገልጋይህ ሙራኤል በእርሱ ትጠመቅ ዘንድ ከዚህ ንጹህ ከሆነ የወይን ዘለላ የተገኘች ፍሬ ነች። እንድታብብና ፍሬያማ እንድትሆን ፍቃድ ይሁን። ልክ በኢየሩሳሌም እንደተከልካት የወይን ዘለላ። ኢየሱስ ደቀ መዝሙሩ ጴጥሮስን ትወደኛለህ ብሎ ጠየቀው። ይህ ጥያቄ ለእያንዳንዳችን ይቀርብልናል።
እግዚአብሔርን እንወደዋለን ወይስ አንወደው? ወይስ በቃላት ብቻ ነው የምንወደው? እኛ አስቀድመን በሌላ ነገር ተይዘናል። ስለዚህም ይህንን ጥያቄ መመለሱን ረስተነዋል። ትወደኛለህ? ጴጥሮስም ተበሳጨና ተገረመ። ጌታ አንተ ሁሉን ታውቃለህ፣ እንደምወድህም አንተ ታውቃለህ አለው። ኢየሱስም የሚወደኝ ቢኖር የላከኝን ፈቃድ ማድረግ ይኖርበታል። ዕለታዊ ጉዳዮቻችሁ ከዘላለማዊ ሕይወት ሊያርቃችሁ አይገባም። እናም በምድር ላይ የምትኖሩበትን ዓላማ መርሳት አይገባችሁ። እናንተ የምድር ጨው ናችሁ፣ እንዲሁም የዓለም ብርሃን ናችሁ። በእያንዳንዳችሁ ሕይወት ውስጥ የእግዚአብሔር ስም ሊነግስ ይገባል። የእርሱን መልእክትና ቃል ልታስተላልፉ ይገባል። እስከ ዘላለሙ ድረስ ለእግዚአብሔር ክብር ይሁን። አባ ዮሐንስ። አቤት ወዳጄ። አክስቴ ትፈልጋለች። ምንድነው? ችግር አለ? ሙራኤል ላይ ችግር ደረሰ እንዴ? አይደለም፣ ዝም ብላ እንድጠራው ትፈልጋለች። መልካም፣ እሺ፣ ይቅርታ አድርጉልኝ የተከበራችሁ ወንድሞቼ። እንኳን በደህና ወደ ቤት መጡ አባ። አመሰግናለሁ። ምንድነው ኢላሪያ? ተመልከቱ አባ። በተሰቀለው ኢላሪያ መልአክ ነው እንዴ አብሮን ያለው? እንደሚመስለኝ ዛሬ ልትወልጂ ነው ይመስለኛል። ልሂድና አዋላጇን ልጥራት። ቆይ፣ አይሆንም፣ ገና ነው። ከመተኛቷ ወይም ወደ ሌላ ቦታ ከመውጣቷ በፊት ደህና ሁኚ። እንኳን ደስ ያለ አባ ዮሐንስ። ስሙን ማን ብላችሁ ጠራችሁት? አባ ሁር ብዬ ነው የሰየምኩት፣ በአያቱ ስም ክቡርነቶት። ሴት ልጅ ሙራኤልስ እንዴት ነች? አሁን ስንት ዓመት ሆናት? 3 ዓመት ሆኗታል ክቡርነቶት። ጥሩ ነው፣ ገና ልጅ ነች። በ3 ዓመት ነው የሚራራቁት። እግዚአብሔር ያቆይልህ። ረጅም ዕድሜ ያቆየዎት ክቡርነቶት። የውሎት አባ፣ ይሄ ለአባ ሁር ስጦታ ነው። ይሄ ደግሞ ለሙራኤል ነው። አመሰግናለሁ ክቡርነቶት፣ ግን በጣም በዝቷል። እግዚአብሔርን በመፍራት እንዲያድጉ አድርጓቸው ዮሐንስ። ይጸልዩላቸው አባ። ለእኔ የእነርሱ ጸሎት ያስፈልገኛል። አባውር አድምጠኝ። ወደ ቤተ ክርስቲያን ወደ አባትህ ሂድና እራት መጥተህ ከኛ ጋር ነው የምትመገበው ወይስ እዛው ይላክልህ ብለህ ጠይቀው። እሺ እማዬ። እንግዳ ነገር ነው። ሙራኤል ወዴት ነች? ከልጆቹ ጋር ሜዳ ላይ ነች። ወደ እርሷም ሂድና ምሳ መጥታ እንድትበላ ንገራት። ሂድ ሩጥ የኔ ልጅ። ሁላችንም የግድ ንስሐ ገብተን መሆን አለበት ቅዱስ ቁርባን ስንቀበል። ምክንያቱም ከተናዘዝን እግዚአብሔር በምህረቱና በቸርነቱ ኃጢአታችንን ይቅር ይለናል። ስለዚህ ሙራኤል ንስሐ ካልገባን ወይም ቅዱስ ቁርባን ካልተቀበልን ኃጢአታችንን ይቅር አይባልም ማለት ነው? በሚገባራው በጠዋት ተነስቼ ቤተክርስቲያን መሄድና ቅዱስ ቁርባን መቀበል አልቻልኩም። ለምን አልቻልሽም? ሁልጊዜ ጠዋት ተነስተሽ ወደ ቤተክርስቲያን መሄድና ቅዱስ ቁርባን መቀበል ይኖርብሻል። ስለዚህም እግዚአብሔር ካንቺ ጋር ይሆናል። ነገር ግን ቅዱስ ቁርባን ለመቀበል ከመሄድሽ በፊት የግድ ንስሐ መግባት አለብሽ። የኔ እናትና አባት ወደ ቤተክርስቲያን አይሄዱም እና ከማን ጋር ነው የሚሄደው? ሙራኤል የግድ እንዲወስድሽ መጠየቅ አለብሽ። እሺ አይሉም። እናም ጊዜ የለኝም ይሉኛል። እኔ ቤተክርስቲያን መሄድና ኃጢአቴን ተናዝዤ ቅዱስ ቁርባን መቀበል እፈልጋለሁ። እንዳትበሳጭ፣ እኔ አባ ዮሐንስን እልክባቸዋለሁ። እናም ሁል ጊዜ እሁድ እኔ ቤተክርስቲያን ይዤሽ ለመሄድ ፍቃደኛ ነኝ። እኔም ፍቃደኛ ነኝ ሙራኤል። ችግር የለውም። ሙራኤል እማዬ ነይና ምሳ ብይ ብላሻለች። ለእማዬ ዛሬ እንደምጾም ንገራት። ሙራኤል አንቺ ሁል ጊዜ ነው እንዴ የምትጾሚው? ዛሬ ሮብ ነው። አንተም መጾም አለብህ አባ ሁር። ከዚህ በኋላ ህፃን አይደለህም፣ 9 ዓመትህ ነው። ስለዚህ መጾም ትችላለህ። እኛም መጾም እንችላለን። ሁላችንም መጾም አለብን። እናም ጌታችን ያጽድቀን፣ ጸሎታችንንም ይስማን፣ የኔንም ጭምር። ምን እየሆነ ነው አባሲስ? እኔ አላውቅም ደርቢ። ሁልጊዜ የተለያየ ዜና ነው የምንሰማው። አገረ ገዢው ክርስቲያኖችን እየገደለ ነው ይላሉ። እውነት ነው? እግዚአብሔር ይጠብቀን። ደርቢ ጸሎት አድርግ።
አባሲስ ጉዞ መቼም አድክመዋል። ሰዎች እርስ በርሳቸው መረዳዳት አለባቸው። ታክላ ሰውየው እኔን ለመርዳት ብዙ ደክሟል። ጥቂት ገንዘብ ያስፈልገዋል። ዝም ብዬ ልተወው አልችልም። ካልሆነ ሊያስሩት ይችላሉ። እግዚአብሔር ሕይወትህን ጨምሮና ጨማምሮ ይባርክልህ። ከባለቤቴ ሞት በኋላ አንተ ባትረዳኝ ኖሮ ምን ሊፈጠር እንደሚችል አላውቅም ነበር። ታክላ አንቺ እኮ እህቴ ነሽ፣ የእናቴና የአባቴ ልጅ። እንዴት እንደዛ ትያለሽ? እግዚአብሔር ለኔ ሲል ያቆይ ወንድሜ። ምሳል አዘጋጅ። አዎ እባክሽን፣ ቅር የማይልሽ ከሆነ ምሳዬን በልቼ ልተኛ እፈልጋለሁ። ወደ አመሻሹ ላይ ጥቂት ነጋዴዎች ይመጣሉ። እንደ እግዚአብሔር ፈቃድ የጥሬ እህል መግዛት ይፈልጋሉ። ይዤ መጣው። ጌታዬ አባሲስ ምንድነው? ከአሌክሳንድሪያ የመጣ መልእክት ነው። አሌክሳንድሪያ? እስቲ ልየው። መሄድ ትችላለህ። ለአይሬስ ምሳውን እንድታዘጋጅ ንገራት። እሺ እመቤቴ። ምንድነው መልእክቱ? ብሉስ በጣም ታሟል፣ እናም ሊያየኝ ፈልጓል። ወደ አሌክሳንድሪያ ልትሄድ ነው? መልእክቱ ላይ ወደ እኔ ለመምጣት ከወሰንክና ከመሞቴ በፊት እንዳይህ የምትፈቅድልኝ ከሆነ ልቤ ደስ ይላታል። ምክንያቱም ወደ ጌታ ከመሄድ በፊት ልሰናበት እፈልጋለሁ ይላል። እያለቀስክ ነው ወንድሜ? ብሎ ስለ እኔ ምን ማለት እንደሆነ ታውቂያለሽ? ቀድሜ ልደርስለት ይገባ ነበር፣ እንዲህ ችግር ውስጥ ሳይሆን በፊት። ብሎ ስለ እኔ ጓደኛዬ ብቻ አልነበረም፣ ወንድሜም ጭምር እንጂ። ውድ የሆነ አንድ ወንድሜ። ልዘገይ አይገባኝም። የግድ ወደ እርሱ መሄድ ይኖርብኛል። እንኳን ደህና መጣህ አባሲስ። እግዚአብሔር ይመስገን። ደህና ነህ? ተአምር ነው። ከሳምንት በፊት የነበረኝን ሁኔታዬን ልገልጽልህ አልችልም። እግዚአብሔር ይመስገን። በአንተ ጸሎት ነው እግዚአብሔር ያተረፈኝና በሽታዬን ያስወገደልኝ። ነገር ግን ያዘንኩት እየተሰራጨ ያለው ክርስቲያኖችን ሁልጊዜ የማሰቃየት አመጽ ነው። ሁልጊዜ በቅዱሳንና በሰማዕታት ደም የተጠማውን ጭንጫ መሬት ያርሱታል። አትፍራ ብሎስ እግዚአብሔር ከኛ ጋር እንደሆነ ቃል ገብቶልናል። እናም እርሱ ከኛ ጋር ያለው እኛን ከሚቃወሙን በላይ የጠነከረ ነው። ቤተክርስቲያናችን ትተርፋለች፣ ህዝቦቿም ይተርፋሉ። ጭንጫ መሬቱን የሚያጠጣውም የልጆቻችን ደም ውሃ ሆኖ ተክሎችን ያጠጣል። ነገር ግን ዲዮቅልጥያኖስና ረዳቶቹ ግን ጨቋኞች ናቸው። እምነታችንን ሊያዳክሙት አይችሉም። ወጣትና ጎልማሳ የሆኑ ወንድና ሴት ልጆች ሁሉም ሰማዕት ለመሆን እየተሽቀዳደሙ ነው። እሽቅድድማቸው ልክ ሰርገቤ እንደሚሄዱ ሕፃናት አይነት ውድድር ነው የሚመስለው። ወደ ሞት የሚሄዱ አይመስሉ። ያማ ልክኛን እንዳዳነን አይነት ነው የእምነታችን አፈጣጠሩም። እመነኝ ጌታ ልጆቹን አይተው እውነትም ያሸንፋል። ጨለማው በብርሃን ይተካል። ሁላችሁም አማኞች እንዴት ወደ ሰማዕታት በደስታ እየዘመሩ እየሄዱ እንደሆነ እየተመለከትን ነው። ለሕዝቡ ጸልዩ። በእስር ላሉት ወንድሞቻችሁ ጸልዩ። ሁላችንም ተዘጋጅተን እንኑር ከክርስቶስ ጋር ለመገናኘት። ስለዚህም ብንሞትም ወይም መስዋዕትነትን ብንቀበል ኑ የአባቴ ብሩካን ዓለም ሳይፈጠር በፊት የተዘጋጀላችሁ መንግሥተ ሰማያትን ውረሱ የሚለውን ቃሉን መስማት እንችላለን። ጌታዬ ኢየሱስ ክርስቶስ ሆይ እኔ ኃጢአተኛ የሆንኩ አገልጋይህ ነኝ። ጌታ ሆይ በሁሉም ቅዱሳንና ሰማዕታት ጸሎትና በድንግል ማርያም አማላጅነት የምጠይቅህ የአንተ ሙሽራ እንድታደርገኝና ከቅዱሳኖች ጋር እንድትደምረኝ ነው። እባክህን በእስር ላይ ሆነው ከሚሰቃዩት ጋር ቀላቅለኝ። የሰማዕትነትን አክሊል አቀዳጃቸው። እንዲሁም የሰውን ልጆች ተወዳለህና ወንድምና እህቶቼን በፍቅር አጠንክራቸው። ምክንያቱም ያላንተ ረዳትነት ምንም ነገር ማድረግ አንችልም። ከአንተ ጋር ግን ጌታ ሆይ ምንም ነገር ማድረግ እንችላለን። ኃይል፣ ክብር፣ ምስጋና ለዘላለሙ ላንተ ይሁን። አሜን። እነዚህ እነማን ናቸው? ምን እየተከናወነ ነው? እነዚህ ክርስቲያኖች ናቸው። በናዝሬቱ ክርስቶስ የሚያምኑ ናቸው። ምን እያደረካቸው?
እዚህ አትኖርም እንዴ? አይ እኔ እንግዳ ነኝ። ያንን ውሸታም ነው የሚከተሉት። ክርስቶስ ነው ውሸታም? አንተ ከነርሱ አንዱ ነህ እንዴ? አዎ ከነርሱ እንዳንዱ ነኝ። ያገረ ገዢ ወታደሮች ተመልከቱ፣ ይሄ ከነርሱ መሃል አንዱ ነው። አዎ እኔ ክርስቲያን ነኝ። እናም ክርስቲያን በመሆኔ እኮራለሁ። ሰውዬው ወደዚህ ቅር። ስምህ ማን ነው? ደፋሩና ጀግናው ሰውዬ? አባሲስ። አባሲስ ምንድነው የምትፈልገው? ለራስህ አትፈራምን? ምኑን ነው የምፈራው አገረ ገዢው? ቢያንስ መቀጣቱን እንኳን። እኔ ከርሱ የምሻል ሰው ሆኜ አይደለም። በፊትም እንዳልኩት አሁንም የምለው እኔ ክርስቲያን ነኝ። የናዝሬቱን ኢየሱስ ክርስቶስን ነው የማመልከው። የናዝሬቱን? ጠባቂዎች ወደዛ ወሰዱና ማሰቃያው ላይ ሰሩ። እስቲ እናያለን ሲቀጣ ጀግና መሆኑ። በመስቀሉ ስም ምን አይነት የሚያስጨንቅ ሕልም ነው? እንግዳ የሆነ ምሽት ነው። ወንድሜ አባሲስ ነጭ ልብስ ለብሶ በደም የተሸፈነ መስቀል ካልሎት መመልከቴ ይሄ ራእይ መሆን አለበት። እግዚአብሔር በዚህ ውስጥ ሊነግረኝ የፈለገው ነገር አለ። አይሪስ። አቤት እመቤቴ፣ ችግር አለ እንዴ? ለጋሪ ነጂው ንገሪው የጉዞ ቀይ እንዲያዘጋጅ። ወዴት ሊሄዱ ነው እመቤቴ? እግዚአብሔር ከፈቀደ ወደ አሌክሳንድሪያ ነው። እንዳሉኝ አገልግሎቱን እንዲያዘጋጅ ነግረዋለሁ። ያደጋ ጊዜ ጠባቂው። አቤት። ወዴት ነው የምትሄዱት? እንደ እግዚአብሔር ፈቃድ ወደ አሌክሳንድሪያ ነው። አንድ ነገር ተባበረኝ። ምን? ወደ አሌክሳንድሪያ ይዘህኝ ሂድ። ፍጠኝ፣ እኛ እንቸኩላለን። አመሰግናለሁ። ሰላም ለእናንተ ይሁን። የእግዚአብሔር ሰላም ካንቺ ጋር ይሁን። ከእናንተ ጋር አብሬ በመሄዴ ታላቅ ክብር ነው የተሰማኝ። ድንግል ማርያም እንዴት ሊሆን ይችላል? ኦ ጌታዬ ኢየሱስ ክርስቶስ ሆይ ለምን አልቻልኩም? ህልም ነው እንዴ? ይሄ እውነት ነው ታክላ። የንጽህናና የቅድስና ምልክት የሆነችው ከብርሃን እናት ጎንን የኃጢአተኛና በደለኛ የሆንኩ ሰው እንዴት ልቀመጥ እችላለሁ? እንዴት ያለ ክብር ነው! ነገር ግን አንቺን ላውቅሽ አልቻልኩም። የመጥምቁ ዮሐንስ እናት ኤልሳቤጥ ነኝ። ይህ ደግሞ የመላእክት አለቃ ሚካኤል ነው። እናም ይሄ ደግሞ አብሳሪው ገብርኤል ነው። ይሄ ማለት ወደ ገነት እየሄድን ነው ማለት ነው? ገና ነው። በአሳንስ አገረ ገዢ ፊት ስለ ጌታችን ስም መመስከር አለብሽ። ከዛም ሰማያዊ አክሊል ትቀዳጃለሽ። ወንድሜ አባሲስስ? እርሱ በእስር ቤት ነው ያለው። እናም ሰማዕትነትን ለመቀበል እየተዘጋጀ ነው። እባክሽን እናቴ መስዋዕትነት ከመቀበሉ በፊት ልመልከተው። እየሆነ ያለው ያ ነው። ሁለታችሁም በአንድ ላይ ነው የሰማያዊ ኢየሩሳሌምን አክሊል የምትቀበሉት። ይሄ ታሙ ነው እናቴ? አዎ፣ እዚህ ወደ ልጄ ሰርግ የምጋብዛቸው ንጹህ ደናግሎች አሉ። ከእኔ ጋር ነይ። እኔም አብሬ ልምጣ? አንቺም ጭምር ታክላ። ሰላም ላንተ ይሁን ካህኑ ዮሐንስ። ሰላም ለእናንተ ይሁን። ምን ልርዳችሁ? እናታችን ማርያም። አቤት። ከእናንተ ጋር ስምምነት አለን። ስምምነት? ኑ ግቡ። የእናንተ አገልጋይ ነኝ። ሙራኤል ወዴት ነች? ሙራኤል እየጸለየች ነው እናቴ። እኔ ብጠራት ትወጃለሽ ነው? አይ ጸሎቷን ትጨርስ። ግን ምንድነው በአንቺ ለመጎብኘት የሚያበቃኝ ስምምነቴ? አሁን ስለ ሙራኤል ስል ነው ለመጎብኘት የመጣሁት። የኔን ሴት ልጅ የልጄ ሰርግ ላይ እንድትታደም ፈልጌ ነው በሰማያዊ ኢየሩሳሌም። እንዲህ አይነት በረከት አይገባንም ነበር? ቢያስደስተኝም ከርሷ ሰማዕትነት መቀበል በኋላ ግን አካሏን እመለከታለሁ።
የእግዚአብሔር ቃል ኪዳን ነው። አካሏ ወደ ትውልድ መንደሯ ተመልሶ ሰዎችን እንዲባርክ። እዚህ የመጣሁት አንቺን የልጄ ሰርግ ላይ ለመጋበዝ ነው። ሰማያዊ ኢየሩሳሌም ውስጥ መራብ፣ መጠማት፣ መልካም በሌለበት ነገር ግን ደስታና የዘላለም ሕይወት ወዳለበት እኔ ይህንን ሰማያዊ ሰርግ ለረጅም ጊዜ ስጠብቅ የቆየሁት ነበር። ትክክለኛው ሰዓት አሁን ነው። ጌታ ሆይ እንደ ፈቃድህ ይሁን። ያንተ ፈቃድ ይሁን። ያንተ ፈቃድ ይሁን። ጌታ ሆይ ያንተ ፈቃድ ይሁን። ጌታዬና መድኃኒቴ ኢየሱስ ክርስቶስ ሆይ አቤቱ በአንተ ፊት ሞገስን አገኝ ዘንድ ንጹህ ልብን ስጠኝ። እኛ ምድራውያን ስንሆን ሰማያውያን አደረከን። ሞተን ነበር፣ ወደ ሕይወት ጠራህን። ከጨለማ ወደ ብርሃን አወጣህን። በደለኞች ስንሆን አንተ ታደግከን። የብርሃን እናትን ንጽሕተ ንጹሃን ድንግል ማርያምን ወደ እኔ እንድትመጣ የአንተን ሰማያዊ ሰርግ እንድትጋብዘኝ ስላደረክልኝ አመሰግናለሁ። እኔ የማይገባኝና የሰማይ ሙሽራ ለመሆን በደሌን ሳትመለከት ራርተህልኛልና አንተ ዛሬም ዘወትርም የተባረክህ ነህ። አሜን። ይሃው ዘቢብ አስጨነቅንሽ ያባሁር ናት። ያን ያህልም አይደል ወዳጄ። የጊዮርጊስ አባት እንዴት ነህ? አንተስ ጊዮርጊስ እንዴት ነህ? ደህና ነኝ አክስቴ። ሞራኤል ወዴት ነች? በእርግጥ ወንድሜ ቅድስት ማርያም ልትጎበኘን ከመጣች ጊዜ ጀምሮ በጭራሽ ከክፍሉ አትወጣም። ከአባሁር ጋር መሆን አለባት። መዝሙር እያስጠናቸው። ይህቺ ምስኪን ልጅ ምግብ እንኳን አትመገብም። ቀንም ሌትም መጸለይ ነው። እናም ሁሌም ወደ ቤተ ክርስቲያን መሄድ ነው። ነገር ግን የእርሷን በረከት ማግኘት ፈልገን ነበር። በጣም ናፍቄያችሁ ነበር። እንዴት ነህ አጎቴ? እንዴት ነሽ አክስቴ? አንተስ ጊዮርጊስ? በጣም ነበር የናፈቃችሁኝ። ኦ አምላኬ እንዴት ነሽ ልጄ? እግዚአብሔር ይመስገን ደህና ነኝ። አንተስ ጊዮርጊስ እንዴት ነህ? በጣም ናፍቀኸኝ ነበር። እንዴት ነህ? ወደ ቤተ ክርስቲያን ትሄዳለህ ወይንስ ሰነፍ ነህ? እውነቱን እንድነግርሽ ትፈልጊያለሽ? አዎ እፈልጋለሁ። አንዳንዴ እሄዳለሁ፣ አንዳንዴ አልሄድም። አይሆንም። አንዳንዴ የሚባል ነገር የለም በእግዚአብሔር ዘንድ። ና እንሂድና ጥቂት እናውራ። ይቅርታ አድርጉልን። ችግር የለውም። ትክክል ነሽ ሙራኤል፣ ልታወሪው ይገባል። ረባሽነቱንም እንዲያቆም እፈልጋለሁ። ለምንድነው ልጅ? ይሄ ጨውና ደረቅ ዳቦ አይጎዳሽም? ይኸውልሽ ልጄ በደንብ ቢ ባክሽ። እማዬ መጽሐፍ ቅዱስ የሰው ልጅ በዳቦ ብቻ አይኖርም፣ ነገር ግን ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ ይላል አልሽ። እሺ እግዚአብሔር እንደ እምነትሽ ያድርግልሽ። ተመስገን አምላኬ። ጌታ ሆይ ስለ በረከት ሁሉ አመሰግናለሁ። ወዴት ነው እርሱን ጆክ የምትወስጂው? ውሃ ላመጣ ልሄድ ነው። ጀሪካኖቹ ሁሉ ባዶ ናቸው። አባሁር አብሮሽ ይሄድ። እግዚአብሔር ይመስገን። እሺ ልበስና እንሄዳለን አባሁር። እርጅኝ እናቴ፣ እማዬ መሞቴ ነው። ኦ አምላኬ እርዱን። ምንድነው የሆነችው? እርጉዝ ነች? ልጄ ልትሞትብኝ ነው። ምን ሆና ነው እናቴ? ላለፉት 6 ቀናት ወደ ማፍ እየተጓዝን ነው። ምናልባት እዛ በሰላም ብትወልድ ብለን፣ ግን እዛ ከመድረሳችን በፊት ልትሞትብን ነው። ጌታ ሆይ እባክህን
ይህችን ምስኪን ሴት በሰላም እንድትወልድ ፈቃድህ ይሁን። ጌታ ሆይ ክብር ላንተ ይሁን። ጌታ ሆይ ክብር ላንተ ይሁን። ተአምር ነው፣ ተአምር ነው። በአንቺ አምላክ አምናለሁ ልጅ። እባክሽን እጆችሽን ልሳም። አመሰግንሻለሁ፣ አመሰግናለሁ። ጌታ ኢየሱስ ይመስገን። ማን ነው ጌታ ኢየሱስ? የእኔና የአንቺ አምላክ ነው። የልጅሽ ምጥ እንዲቀል ያደረገው እርሱ ነው። አመሰግናለሁ ጌታ ኢየሱስ። እጅሽን ስጪኝ እባክሽን፣ እጆችሽን ልሳማቸው። ጌታ ሆይ ማረኝ፣ ጌታ ሆይ ማረኝ። ጌታ ሆይ እኔ በደለኛና ኃጢአተኛ ነኝና ይቅር በለኝ። እንዴት ነሽ እማዬ? ሞራይል ና ወደዚያ። አባሁን ምንድነው የሆነው? እስቲ ንገረኝ። የዮሐን ስራ ወዴት ሄደ? በመስቀሉ ስም እማዬ፣ ሞራይል ታላቅ ጻድቅ ነች። ምንድነው የተፈጠረው? ንገረኝ፣ አስረዳኝ ምን እንደተፈጠረ። ሞራይል ልትሞት ያለችውን ወላድ ምጧ እንዲገል አድርጋ ከሞት አተረፈቻት። በመስቀሉ ስም በተሰቀለው። እንዴት? ጸለየችና እግዚአብሔር ምላሹ ሰጣት። በተሰቀለው። የእግዚአብሔር ስም ይክበር። ጌታ ሆይ ስለ ቸርነትህ አመሰግንሃለሁ፣ ስለ ፍቅርህ አመሰግንሃለሁ። ጌታ ሆይ አመሰግንሃለሁ። ተመስገንን በል ተመስገን፣ ተመስገንን በል ተመስገን፣ በድል አሳልፈ ያን ዘመን። ሴቶች ይህን ስራ የማን ነው? እስቲ ሌው ይሄማ የሙራኤል ነው። እዚህን ስራው ምን ያደርጋል? ሙራኤልስ የት ነች? እንዳና ከብራት ፈልጋ ከዚህ ራሷን አሽሽታለች። እጇን ልስመው ፈልጌ ነበር። ለምን? እነግራችኋለሁ። እዛ ጋር ከህፃኑ ጋር ያለችዋን ሴት ተመለከታችኋት? አሳይተናል ይህን ቀን ተመስገን። ጀርባችን ቢቆስልም በዱላቸው ተገልጦ ባያልቅም መዝገባቸው የጠራን በደጁ ተከለን አይናቸው እያየ ባረከን ተመስገን። ተመስገንን በል ተመስገን፣ ተመስገንን በል ተመስገን፣ በድል አሳልፈ ያን ዘመን አሳይተናል ይህን ቀን ተመስገን። መቼ ነው እያልን ናፍቀን ነበር ንጋትና ጀንበር ስንቆጥር፣ ይኸው ሞት በቃል ታረደና ልባችን ታመነ ባንተ ጸና ተመስገን። ተመስገንን በል ተመስገን፣ ተመስገንን በል ተመስገን፣ በድል አሳልፈ ያን ዘመን አሳይተናል ይህን ቀን ተመስገን። ግብፅን ጥለን ወጣን ሲኦልን፣ ባህሩን ተሻገርን እሳቱን፣ ኢያሪኮን ፈርሷል በዝማሬ ነገም ድሉ ያንተ ነው እንደ ዛሬ ተመስገን። ተመስገንን በል ተመስገን፣ ተመስገንን በል ተመስገን፣ በድል አሳልፈ ያን ዘመን አሳይተናል ይህን ቀን ተመስገን።
ጨለማው አለፈ ፀሐይ ወጣ ጠላት ተሸነፈ ጌታዬ ኢየሱስ ክርስቶስ ሆይ ይህንን ተአምር በእኔ በኃጢአተኛዋ በደካማዋ የጫማህንም እንኳን ማሰሪያ ለማሰር በማይገባኝ በእኔ በአገልጋይህ እንዲፈጸም ስላደረግክ አመሰግንሃለሁ። ምህረትህን ለሴትና ወንድ ልጆች ስላደረግክ አመሰግንሃለሁ። ስለዚህም እነዚህ ህዝቦች አንተ እውነተኛ አምላክ መሆንህን እንዲያውቁ ያስችላቸው ይሆናል። ነገር ግን ጌታ ሆይ እኔን በማኩራራትና በማሞገስ እንዳይፈታተነኝ ሰይጣንን አርቅልኝ። ምክንያቱም እኔ ያለ አንተ ምንም ነኝ። ያለ አንተ እኔ ምንም ነገር ማድረግ አልችልምና ነው። አይዳ ቶሎ በእግሬን አቃጥሎኝ ሊገለኝ ነው። እሺ መጣሁ። በሚገባ ይኸውና ጨው አገኘ ልጄ ድረስ ጉዞ አዝሎኛል። እግሬ ሊገድለኝ ነው። ለምን እዚህ ድረስ በእግርህ ነው እንዴ መጣኸው? አኮቴ ምን ሆነሃል ልጄ? ጊዮርጊስ ከጣሪያው ላይ ወደቀ። ልጄን አይሆንም፣ ፍጠን፣ ቶሎ በልና እርዳው። ምስኪን ልጄ ፍጠን ሀቢብ፣ ብቸኛ ልጃችን ነው። ምስኪን ጊዮርጊስ፣ ምስኪኑ ልጄ። ወይ ነግሬ አሁን ይሻላል ጊዮርጊስ። ምን ሆንክ ልጄ? እግዚአብሔር ይማረ፣ እግዚአብሔር ይማረ። በጣሪያው ላይ ሲሄድ ነው ያየነው። ከዛ መሃላችን መጥቶ ወደቀ። እግዚአብሔር ይባርክ። ለምን ልጄ ና እንሂድ። እግዚአብሔር ይባርክ። ብቸኛ ያለኝ አንተ ብቻ ነህ። ለዋሻችሁ አልፈልግም። እግሩ በመጥፎ ሁኔታ ተሰብሯል። እናም ከጉዳቱ ለማገገም የረጅም ጊዜ እንክብካቤ ያስፈልገዋል። ምን ማለት ነው? ከዚህ በኋላ መራመድ አይችልም ማለት ነው? ያ የሚወሰነው እንደርሱ እድል ነው። ቀሪውን ለእግዚአብሔር መተው ነው። ምስኪኑ ልጄ፣ የኔ ልጅ። አየህ ጊዮርጊስ፣ እንደዚህ እንድትሆን ያደረገ በጥባጭ መሆኑ ነው። በተቻለኝ ፍጥነት እግሩን በጀሱ አሽግለታለሁ። እንደ እግዚአብሔር ፈቃድ በሚቀጥለው ሳምንት መጥቼ አየዋለሁ። ይሄ ነው ማከሚያው። ይሄኛው ከቅጠላ ቅጠል የተቀመመ ነው። ይሄንን በየዕለቱ ፈጭታችሁ እያፈላችሁ አጠጡት። ነገ ጧት ይጀምር። ልጄ ዮሐንስ፣ በቤቱ ውስጥ ቅድስት የሆነች ልጅ አለ። በእርሷ እጅ እግዚአብሔር ያደረገውን ተአምር ሰማሁኝ። ክቡርነቶት ቅድስት ማርያም ቤታችንን ከጎበኘች ጊዜ ጀምሮ እግዚአብሔር በወጣቷ አገልጋዩ በሙራኤል እጅ በሚያደርገው ተአምራቶች ራሱን እየገለጸ ነው። ለእኔም እንድትጸልይልኝ አድርጋት፣ እናም በኢየሱስ ፊት እንድታነሳኝ። ክቡርነቶት ለእኛ የእናንተ ጸሎት ያስፈልገናል። ጊዮርጊስ ቶሎ ይሻልሃል። እባክህን ንገረኝ፣ መቼ ነው ጀሶን የምትፈታለት? ስብራቱ መዳኑን እርግጠኛ ሳልሆን በፊት ጀሶን ላውልቅለት አልችልም። ምክንያቱም ጀሶን ለማውጣት መቁረጫ መጠቀም ይኖርብናል። እባክህን መዳኛውን ፈልግልን። ለዋጋው ችግር የለውም። የትም ቢሆን እኔ ካለበት ሄጄ አመጣለሁ። ተአምር ነው የሚያስፈልገን። ተአምር ነው የሚያስፈልገን እኮ ነው የሚለው። ተአምር። ስለዚህ የሙራኤል እርዳታ ያስፈልገናል። እባክሽ ሙራኤል ጸልይለት። ከእግዚአብሔር ጋር ጥሩ ግንኙነት እንዳለሽ አውቃለሁ። እርሱ ለጸሎትሽ መልስ እንደሚመልስልሽና በአንቺ እጅ እርሱን እንደሚፈውሰው አምናለሁ። ሁላችንም በአንድ ላይ ሆነን ወደ ጌታ እንጸልይ፣ እርሱ ክብሩን ይገልጽልን ዘንድ። ተመስገን ጌታ ሆይ። ጌታ ሆይ ልቦናዬን ከፍ አላደረኩም፣ አይኖቼንም በጣም ከፍ ወዳለው አላነሳሁም። ራሴንም በሚጠቅሙኝና በሚያከብሩኝ ነገሮች ዙሪያ አልከበብኩም። ነገር ግን ዝም አልኩኝ፣ ነፍሴንም ጸጥ አደረኳት። ናታን ቀጥል። ልክ ሕፃን ልጅ የእናቱን ጡት ሲያገኝ ጸጥ እንደሚለው። ሚና ቀጥል። ልክ እንደዛ ሕፃን ልጅ ነፍሴንም ዝም አሰኘኋት። አሁን ጊዮርጊስ እግዚአብሔር ለአንተ ተአምር አድርጎልሃል። ካሁን ጀምሮ በጥባጭ ልጅ መሆንህ እንድታቆምና ሁሉ ጊዜ እንድትጸልይና እርሱን እንድታመሰግነው ነው የምፈልገው። ከሁሉም በላይ ግን ቤተክርስቲያን የግድ መከታተልና ቁርባን መቀበል ይኖርብሃል። ተረዳኸኝ? አዎቴ ለአምላኬ ራሴን በማስገዛት መላ ሕይወቴን እርሱን በማገልገል ለመኖር ቃል እገባልሻለሁ። እግዚአብሔር ይባርክህ። ሙራኤል ለታመመችው እናቴ ጸልይላት። ስለ ቅድስት ድንግል ማርያምና ስለ ቅዱሳን ጸሎት ሲል እግዚአብሔር ይስማንና ከበሽታዋ ይፈውሳት። ለኔም ወንድም ጸልይለት። ስለ ቅድስት ድንግል ማርያምና ስለ ቅዱሳኑ ጸሎት ሲል
እግዚአብሔር ይፈውሰው። አንተም ለእርሱ መጸለይ አለብህ። አባ ለምስኪኖች ልብስ መግዣ እንዲሆን ያሰባሰብኩት አጠቃላይ ይሄ ነው። ምስኪኖችን የምንዘክርበት ቀንም እየተቃረበ ነው፣ ብዙዎች በደስታ እንዲመለሱ። አንተም ጭምር እንጂ አባ ማቲያስ፣ እንደ ሁሌው በየዓመቱ እንደምትተባበረኝ አሁንም የቸርነት ስራህን አግልኝ። እናም 100 የሱፍ ጥቅል ጨርቅ እንድትገዛልኝ ነው። በእርግጥ የሰበሰብኩት በጣም አነስተኛ ነው፣ ነገር ግን ቀሪውን የእናንተ አጥቢያ ቤተክርስቲያን ልታሟላው ትችላለች። ልብስ ነጋዴው ጓደኛ ሰኑሂን እግዚአብሔር ያወጣውን እርሱ ያካክስለት። የሁላችንም ቤተክርስቲያን አንድ ነች። የእርሶ ደብር የኔ ደብር ነው። አትፍራ አባ ማቲያስ። መጽሐፍ ቅዱስ በሐዋርያት መልእክት ላይ እንዲህ ይላል፣ እናም ሁሉም የጋራችን እንደሆነ እንመን። አስቀድሞ ሁሉም ነገር የጋራችን እንደሆነው። ነገር ግን አንድ ያስታወስከኝ ነገር ሰኑሂ መጋዘኑን ረዘም ላለ ጊዜ ዘግቶታል። እስካሁንም ድረስ እንደዘጋው ነው። ቀድሞ እንደነበረው አይደለም። ሊጎበኙት አልሄዱም? በእርግጥ ስጠይቅ የለም ነው የሚሉኝ። እና ምንድነው ማድረግ ያለብን? ተላላኪውን አባሞንን ወደ እርሱ እንልከዋለን። መጋዘኑን ከፍቶ ሊሆን ይችላል። ከእግዚአብሔር በረከት ጋር። አባሞን። አቤት አባ፣ ምን ልታዘዝ? አባ እኔ ልሂድ። ካገኛችሁት እንግዲህ 100 ጥቅል የሱፍ ጨርቁን ላኩልን። አሁን ገና ማለዳ ነው፣ እግዚአብሔር ያስተካክለዋል። ከመምሸቱ በፊት ለመድረስ ፈልጌ ነው። ደህና። ለአባ ዮስጦስ ሰላምታ መላኬን እንዳይዘነጉት። እንደ እግዚአብሔር ፈቃድ። ሰላም ይሁኑ። ሰላም ይሁኑ። ይኸውልህ አባሞን፣ ይሄ የአባ ማቲያስ ገንዘብ ነው። አሁን የሄዱት ታውቃቸዋለህ አይደል? አሁን የሄዱትን በሚገባ አውቃቸዋለሁ። ወደ ሰኑሂ ቤት ሂድና ምን እየተከናወነ እንደሆነ አይተህ ነው። ለምን መጋዘኑን እንደዘጋው፣ ራቅ ያለ ቦታም ተጉዞ ከሆነ ምን ያህል ጊዜ እንደሚቆይ ጠይቅ። ነዳያንን የምንዘክርበት ቀን እየተቃረበ ስለሆነ፣ ካልሆነ ሌላ ሰው እንፈልጋለን። ምን ያህል ነው አባ? አልቆጠርኩትም። ነገር ግን ሰኑሂ ምንም ያህል ብንሰጠው አነሰ ወይም በዛ ሳይል የሰጠነውን ነው የሚቀበለው። አሁኑኑ ወደ እርሱ ሂድ። አሁኑኑ እሄዳለሁ። ሊሆን ይችላል ከዚህ በፊት አይቆጥርም ነበር፣ እንደዛ ነው ያሉኝ አባ ዮሐንስ። እርሳቸው ደግሞ አይዋሹም። ጥሩ፣ እርሱ ስለማይቆጥር 2 ወይም 3 ዲናር ባነሳለትስ? ሰኑሂ ቆጥራችሁ ይሆን እንዴ? ከቆጠረውም ይህንን ያህል ነው አባ ማቲያስ የላኩት ነው የሚለው። ሁሉም ሰው የግድ ምግባሩን ሊመለከት ይገባል። አባሞን፣ በእኔ ስም ሆነህ ይቅርታ ጠይቅልኝ። ልጄ ልትሞትብኝ ደርሳ ነው ብለህ ንገራቸው እና ለዛ ነው መጋዘኑን ወይም ሌላውን ነገር ለመክፈት ፍላጎቱን ያጣሁት። እግዚአብሔር ይፈውሳት፣ እግዚአብሔር ይፈውሳት። ይቅርታ፣ ይሄውና ገንዘቡ።